ኢየሱስ ዛሬ ተወልዷል ነው ጥያቄ? ለኔ ዛሬ ተወልዷል። ውሸት ነው እኮ ላንተ ነው አሞጣ። ኢየሱስ ይኸውልሽ ተሰቅሎ ኢየሱስ በሶስት ቀን ተነስቶ ኢየሱስ በአባቱ ቀኝ ነው ያለው። የምን ልደት ነው? እንደ 5 ዓመት ልጅ ሃፒ በርዝዴይ የምንለው አሁን እግዚአብሔር እንደው ይሄ ግብጽ እንዴት አድርጎ ቢያጃጅልን ምን አገባን? አሁን ኢየሱስ ተወለደ አልተወለደ ለራሱ ሲል ነው የሚወለድ ኢየሱስ ራሱ። እስኪ አሁን ኢየሱስ ዛሬ ተወልዷል እንደሆነቱ አልተወለደም? እኔ ህይወቴን እየመረጥኩ አንቺንም ጠይቅሽ ኢየሱስ ተወልዷል ዛሬ አልተወለደም? ኢየሱስ ዛሬ ያለ አምላክ ነው። በሰማይ ነው ያለው። የት እንዳለም አይታወቅም። ሄደ ሲባል ነው የሰማን። መጣ ሲባል ሰምተናል። ተነስቷል ሲባል ሰምተናል። ተሰቅሏል ሲባል ሰምተናል። አላየንም። አበሻ ደግሞ ያላየውን ነው የሚያክ ሳያየው ግራጅን ያካል። የሚገርምሽ አላየውም እኮ ኢየሱስ ሲወለድ እስራኤሎች አልተወለደም ገና ይመጣል እያሉ እየጠበቁ ነው። መጽሐፉን የጻፉን እነሱ ናቸው። አሁን ግራ የሚያጋባ ዓለም እኮ ነው። እስላሙ ደግሞ ይመጣና ኦኬ አንተም ሞጣነህ ሞታ። እስኪ በዚህ ጋር ይብቃክ። እዚህ ጋር ፍሪን ያዘለናልና እኛም ሀሳባችንን እንግለጽ እንጂ። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን እንደለመዳችሁት ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ለእናንተ አተቸዋለሁ። ከዛ በመቀጠል እንደኔ እስኪ ይህ ሰውዬ ንግግር ሁሌ ግራ የሚያጋባው ማን ነው? ሰውዬው ክርስቲያን ነው? ምንድነው ራሱ ከክርስትና ወጥቷል ወይስ አልወጣም? እኔ ግራ ተጋብቻለሁ። አላኩል ያለን ይሄንን ላይቭ ላይ ምናልባት ከ3 ቀን በፊት ነበረ በዓሉን የክርስቲያን ወገኖቻችንን በዓል አስመልክቶ ነበረ ገብቶ ይሄንን ነገር ሲናገር የነበረው። ሰውየው ክርስቲያን ነው ግን የሚያወራው ነገር እኔ እንጃ ብቻ። አላኩል ያለ እስኪ ባነሳው ነጥብ መሰረት አድርገን እኛ የሙስሊሞችን አቋም እንግለጽለት። መጨረሻ አካባቢ ላይ ኢስላሞች ይመጡና ሜሴንጀር ነው ይላሉ፣ እስራኤላኖች አልተወለደም ይላሉ። ግራ አጋቡን እኮ ምናምን ይላል። እኛ ግራ አልተጋባንም፣ አልገባንም። ለኛ ግራም አልገባንም፣ ግራ አልተጋባንም። ለምን? እውነት እጃችን ላይ ስላለ እውነታውን ይዘን ቁጭ ብለናል። ግራ የተጋባችሁት እንደናንተ ነው። ሞጣ ቀራኒዮ ስም ራሱ ሞጣ አይደለም፣ ሞተ ቀራኒዮ ነው መሆን ያለበት። እንደ ስም ግራ የተጋባ አላኩል ያህል አምላካችን አላህ ስለ ዒሳ ኢብኑ መርየም ወይንም ስለ ክርስቶስ ቁልጭ ያለ እውነታውን አስቀምጦልናል። ኢሳ አለይሂ ሰላም ሲወለድ ተአምራዊ በሆነ መንገድ መወለዱ ግልጽ ያለ እውነታ ነው። አዎ ተወልዷል። ኢሳ አለይሂ ሰላም እንደተወለደ ማንንም ሰው አይኬድም። ለምን? ሲወለድ ራሱ የምስራች ተነግሯት ለእናቱ መላእክቶች መጥተው ቀድሞ እንደምትወልድ ተነግሯት የወለደችው ብቸኛ ልጇ ነው። የመርየም ልጅ ኢሳ አለይሂ ሰላም በድንግልና ያገኘችው ልጇ እንደሆነ ቁልጭ ያለ እውነታ ነው። ምንም ግራ የሚያጋባን ነገር የለም። አልተወለደም፣ ተሰቅሏል፣ ተበጥሷል የሚለው ነገር ሳይሆን መወለዱ የተረጋገጠ ነው። ወይዝ ቃለቲል መላኢከቱ ያ መርየሙ መላእክት